እቺ ልጅ እኮ ነው ጎትቼ ማውጣት እኮ ያቀተኝም ቀላል እኮ ነው አይደል እንዴ ዴቭ ምንድነው እየተፈጠረ ያለው ለቀቂው አንቺ ልቀቂ ወደዛ ታልቀቂኝ አንቺ ያፈዘሽ አይበቃሽም እንዴ ባይ ልቀቂኝ ያፈዘሽ አይበቃሽም እንዴ አገቡ ድርሽ እንድትይ አልፈቅድልሽም ታኛለሽ በፍቅር ይመልሽ ወምስማው እንደዚህ ደንዝዞ እንዴት ነው ያቀበልሽ አትሪኝ እንጂ ቆመሽ ቤቴ ያለሽ እነሱ አብሬ ነው እንጂ አንቺ ጨምድጄ ማውጣት አያቅተኝም ገባሽ ተመልሽ ወደ አክብሬያችሁ ነው ይቅርታ ቡዜ ሌላ ነገር ውስጥ እንድንገባ ማትፈልጉ ከሆነ እቺ ልጅ አስወጡልኝ ቶሎ ውጪ አልወጣም ውጪ እሷ ትወጣና እኛ እዚሁ ቁርስ በልተን ሐኪም ቤት እንሄዳለን እኮ ይሄዳል ከኛ ጋር ለምን አብረን እንሄዳለን ከእናንተ ጋር ካልተንቀሳቀሳችሁ እንዴ ዋናው ሐኪም ቤት እንዴት ነው ፈልጉት አብረን እንሄዳለን አይንቀሳቀስም ከእናንተ ጋር ካልሆነ እናንተ የሌላችሁበት አሁን ስለ አንቺ መጨነቅኛ ምን አገባን ይመለከተናል ተጨንቀሽም ደሪ ተጠበሽም ደሪ አይመለከተንም እዚህ ጋር መተሽ ማብራሪያ ያስፈልገንም በቃ አንቺ ማስረዳውሽ ነው መውጣቱ ትወጣልሽ ይጀመር ግን ስለሷ ማንነት አይደለም እኔ የሚያስወራው አንድ ግለሰብ ናት እሷ የስንት ሰው ነው የሚጨነቀው በእናንተ ዙሪያ ላይ ያለ ሰው በአብርሽ ዙሪያ ላይ ያለ ሰው ስንት ሰው የሚጨነቀው ጤነኛ ነው ብለህ ተናገር ጤነኛ አይደለም ጤነኛ ነው ብለህ ተናገር ከኛ እናወራለን እንዴ እሷ ትወጣ ምንድነው እኛ ተግባብተን እያወራን ነበር አይደል ምን ተግባብተን እያወራን ነበር እየተደማመጥን ነበር አይደል እሷ ትወጣ አታስፈልግም እየተደማመጥን ነበር ግን ምን መብት ያመጣህልኝ ረጅም ሰዓት እንግዲያው እሷ ምንድነው እሺ ፈልጉ እናንተ እኮ ግራ ገባኝ እሷም ያስመጣት ምክንያት ምንድነው ምን ላድርግልህ ተረዳኛ እሷም ያስመጣት ምክንያት እኛ መቆየታችን ነው እኛ መቆየታችን ደግሞ ከእናንተ ጋር እዚህ ጋር